የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ ያልነ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃ አዳሩን ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎችን በማስቀደም እንጀምራለን። በመካከለኛው ምስራቅ በቀጠለው ጦርነት አዳሩን አዳዲስ መረጃዎችም ተሰምተዋል። በዚህም የኢራን ባህር ኃይል አዛዥ በእስራኤል መገደላቸው ተሰምቷል። አነጋጋሪ በሆነው በአሜሪካ እስራኤል ከኢራን ጋር ጦርነት በአሁኑ ሰዓት ላይ ሌላ አዲስ መረጃም ተሰምቷል። እስራኤል ሁለት የኢራን ቁንጮ መሪዎች ላለመግደል መስማማቷም ተረጋግጠዋል። እነዚህ ሁለት ከፍተኛ የኢራን ቁንጮ መሪዎች እነማን ናቸው? አብራችሁን ስትቆዩም በዝርዝር ታዳምጡታላችሁ። እንዲሁም ደግሞ ከወደ አፍሪካ አንድ ሰበር እንዲሁም ደግሞ ጥብቅ መደመጥ ያለበት መረጃ ተሰምቷል። በዚህም ለእስራኤል እንዋጋለን፣ እስራኤል በጦርነቱ የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንከፍታለን ሲሉም ሌትናል ጄኔራል ሙሃዚም ካይኑርጋባ ተናገሩ። እኚህ የኡጋንዳ ባለስልጣን አነጋጋሪ መሆናቸው የሚታወቅ ሲሆን ከዚህ ጋር በተያያዘም ኢራን ጥብቅ መግለጫ ለኡጋንዳው ከፍተኛ ጦር መሪ ልካለች። እነዚህና ሌሎች መደመጥ ያለባቸው መረጃዎችን አብራችሁን ስትቆዩ የምታዳምጧቸው ሲሆን አብራችሁን እንድቆዩ በአክብሮት እየጋበዝኳችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋግራለን። በመካከለኛው ምስራቅ በቀጠለው ጦርነት የኢራን ሚሳኤል ስብርባሪ በቴል አቪቭ አቅራቢያ በምትገኘው ካፍር ቃሲም ላይ ወድቆ ጉዳት እንዳደረሰም ተሰምቷል። በኢራንና በእስራኤል መካከል እየተካሄደ ያለው ከፍተኛ ወታደራዊ ግጭት ተከትሎ ከኢራን ተኮሰ ሚሳኤል ስብርባሪ በቴል አቪቭ አቅራቢያ በምትገኘው ካፍር ቃሲም አካባቢ መውደቁም ተረጋግጧል። የተከሰተው ድንገተኛ አደጋ ተከትሎ የእስራኤል አደጋ ጊዜ መከላከያና የነፍስ አድን ቡድኖችን በስፍራው ተገኝተው ከፍተኛ የፍለጋና የጥበቃ ስራ እያከናወኑ ይገኛሉ። የሚሳኤሉ ስብርባሪ በአካባቢ ባሉ ንብረቶች ላይ ጉዳት ያደረሰ ሲሆን የነፍስ አድን ሰራተኞች ተጨማሪ አደጋ እንዳይከሰትም አካባቢውን በማሸግ ላይ መሆናቸው ተረጋግጧል። ይህ ክስተትም የተመዘገበው በሁለቱ ሀገራት መካከል ያለው የሚሳኤል ልውውጥ የአየር ላይ ጥቃት በከፍተኛ ሁኔታ በጨመረበት ወቅት ነው። እስካሁን ባለው መረጃ መሰረትም በሰው ህይወት ላይ ስለደረሰው ጉዳት ዝርዝር ባይገለጽም የአካባቢው ነዋሪዎች ግን ከፍተኛ ድንጋጤ ውስጥ መውደቃቸው ተነግሯል። የእስራኤል መከላከያ ኃይልም ተጨማሪ ጥቃቶችን ሊሰነዘሩ ስለሚችሉ ህዝቡ ጥንቃቄ እንዲያደርግ አሳስቧል። በቀጠለው በመካከለኛው ምስራቅ ጦርነት አዳሩን አንድ ሰበር መረጃም ተሰምቷል። የኢራን ባህር ኃይል አዛዥ በእስራኤል መገደላቸው ተሰማ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ባወጣው መግለጫ የኢራን አብዮት ዘብ ባህር ኃይል አዛዥ አሊራዚ ታንጊስሪ በእስራኤል የአየር ድብደባ መገደላቸውን ይፋ አድርጓል። ትናንትና ምሽት በታቀደና በረቀቀ ጥቃት የባህር ኃይሉን አዛዥ ታንጊስሪን ከሌሎች ከፍተኛ መኮንኖች ጋር አጥፍተናል ያሉትን ሚኒስትሩም ግለሰቡ የዓለም ነዳጅ መስመር በሆነው የሆርሙዝ ሰርጥ ላይ የሚፈጸሙ የሽብር ተግባራትንም ፈንጆችንም በቀጥታ የሚመራ እንደነበረ ገልጸዋል። ይህ ግድያ የተፈጸመው አሜሪካና እስራኤል በጋዛ በኢራን ላይ ጥቃት መክፈት ከጀመሩበት የካቲት አንድ ቀን ወዲህም እስራኤል እስካሁን ከፍተኛ መሪ አሊ ሀሚሩና የጸጥታ ዘርፍ ቁልፍ ሰው አሊ ላሪጂን ጨምሮ በርካታ የኢራን አመራሮችን መገደሏን አስታውቃለች። ኢራን በበኩሏ በጎረቤት ሀገራት ላይ በሚሳኤልና በሰው አልባ አውሮፕላኖች የሚያጸፋ ጥቃት ሰነዘረች ሲሆን በዓለም ነዳጅ ላይ ንግድ ላይ ከፍተኛ ተጽዕኖ ያለውን ሆርሙዝ ሰርጥንም በመዝጋት ዓለምን እያነጋገረች እንዲሁም ደግሞ ትልቅ ስጋት ፈጥራለች። እንደ እስራኤል ባለስልጣናት ግልጻ ከሆነ አዛዡ ታንጊስሪ የተገደሉትም ባንደር አባስ በተባለች የኢራን ወደብ ከተማ ውስጥ በተፈጸመ የአየር ላይ ጥቃት ነው። ባለፈው ሳምንትም እስራኤል በካስፒያን ባህር ላይ የሚገኝ የኢራን ጦር መርከቦችን መምታቷ የሚታወስ ሲሆን አሁን ላይ የተፈጸመው የአዛዡ ግድያ በኢራን ባህር ኃይል መዋቅር ላይ ከፍተኛ ድንጋጤ እንደሚፈጥርም ይታወቃል። በተያያዘ መረጃ እስራኤል ሁለት የኢራን ቁንጮ መሪዎችን ላለመግደል እንደተስማ ማቸም ተረጋግጧል። በመካከለኛው ምስራቅ የተካሄደ ያለው መጠነ ሰፊ አስከፊ ጦርነት ለማስቆም አዲስ ተስፋ የታየበት ዲፕሎማሲያዊ እንቅስቃሴ በአሁኑ ሰዓት ላይ መፍትሄ እንደማያመጣም የተመለከተም ይገኛል። እስራኤልም የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊፍባና የውጭ ጉዳይ ሚኒስትር አባስ አራግቺ ልትገድላቸው ከያዘቻቸው የኢላማ ዝርዝር
ውስጥ እንድታወጣ መደረጉም ተሰምቷል። ይህ ውሳኔ የተላለፈው ፓኪስታን በአሜሪካ በኩልም ባቀረበችው ጠንከር ያለ ማሳሰቢያ መሆኑን አንድ የፓኪስታን ባለስልጣን ለሮይተርስ ገልጸዋል። እንደ ባለስልጣኑ ገለጻ ከሆነ እስራኤል ሁለት ከፍተኛ አመራሮችንም የሚገኙበትን ስፍራ መረጃ የነበራት ቢሆንም ፓኪስታን ግን እነዚህን ሰዎች ከተገደሉ ድርድሩ የመቀጠል አካል አይኖረውም የሚል ማስጠንቀቂያ ለአሜሪካ አድርሳለች። ይህንን ተከትሎ ዋሽንግተን በሰጠችው ግፊት እስራኤል ግድያውን ከመፈጸም እንድትቆጠብ ተደርጓል። እስካሁንም በርካታ የኢራን ወታደራዊና ፖለቲካዊ መሪዎችን በእስራኤል ጥቃት ቢገደሉም የእነዚህ ሁለቱ መተርተር ግን ለሰላሙ መንገድ ወሳኝ ተደርጎም ተወስዷል። ለአንድ ወር ሊሞላው የተቃረበው የደረሰው ይህንን ግጭት ለመቋጨትም በኢራንና በአሜሪካ መካከል የሚካሄደው ድርድር በፓኪስታን አስተናጋጅነት ይካሄዳል ተብሎ ይጠበቃል። በዚህ ታሪካዊ ሊባል በሚችል ስብሰባ ላይም ኢራን በመወከል የውጭ ጉዳይ ሚኒስትር አባስ አራግጂ እንዲሁም ደግሞ በአሜሪካ በኩል ምክትል ፕሬዚዳንቱ ዲዲ ቫንስ በዋናነት ተገኝተው የሰላም ስምምነት ለማውረድ እንደሚወያዩ መረጃዎች አመላክተዋል። በቀጠለው በዚሁ ጦርነት በአሁኑ ሰዓት ላይ አዳዲስ መረጃዎችን በየሰዓቱ እየወጡ የሚገኙ ሲሆን አንድ ከፍተኛ የኡጋንዳ ባለስልጣንም አነጋጋሪ መግለጫ አውጥቷል። የዩጋንዳው ጦር አዛዥ ለእስራኤል ያላቸውን ድጋፍ በግልጽ ተናግረዋል። የዩጋንዳ መከላከያ ኃይሎች ዋና አዛዥና የፕሬዝዳንት ዩዋሪ ሙሴቬኒ ልጅ የሆኑት ጄኔራል ሙሃዚ ካይሩጋኒ በሀገራቸው ለእስራኤል ያላትን ጽኑ ድጋፍ በይፋ አስታውቀዋል። ጄኔራሉ በቀድሞ ትዊተር ገጻቸው ባሰፈሩ ጠንከር ያለ መልእክትም እስራኤል ለማጥፋት ወይም ደግሞ ለማሸነፍ የሚደረገውን ማንኛውንም ሙከራ ዩጋንዳ ወደ ግጭት ሊያስገባት ይችላልም ብለዋል። አክሎም እስራኤል ከፍተኛ የደህንነት ስጋት ከገጠማትም ሀገራቸው በቀጥታ ከእስራኤል ጎን እንደምትቆም ገልጸዋል። እስካሁን ድረስም ከዩጋንዳ መንግስት በኩል በይፋ የወጣ ወታደራዊ ቁርጠኝነት የሚያረጋግጥ መግለጫ የለም። ምንም እንኳን ዩጋንዳና እስራኤል የቆየ ወታደራዊና ዲፕሎማሲያዊ ግንኙነት ቢኖራቸውም እንዲህ አይነት ውሳኔዎችም ሰፊ መንግስትን ይሁንታ እንደሚጠይቁ ተንታኞችም ይገልጻሉ። ጀነራል ሙሃዚኒ በማህበራዊ ሚዲያ ላይ በሚሰጧቸው ደፋርና አልፎ አልፎ ማነጋገሪ በሆኑ የኢትዮ ፖለቲካ አስተያየታቸውም ይታወቃሉ። ይህ መግለጫ በታላላቅ የዓለም አቀፍ መገናኛ ብዙሃን ዘንድም ትኩረት ስቦ ይገኛል። የዓለም ውጥረት እየጨመረ በመጣበት በዚህ ወቅትም እንዲህ ያሉ መግለጫዎችም ወደ ኦፊሻላዊ የመንግስት ፖሊሲነት ሊቀየሩ ወይም ደግሞ አይቀየሩም የሚለው ጉዳይ በቅርበት እየተጠበቀም ይገኛል። በአሁኑ ሰዓት ላይ በመካከለኛው ምስራቅ ውጊያው የቀጠለ ሲሆን ከኢራን ጋር ያለው ግጭት የአሜሪካን ጦር መሳሪያ ክምችት በፍጥነት ሊጨርሰው መሆኑም ተሰምቷል። አሜሪካ ለዩክሬንና ለአውሮፓ ድጋፍ ይመደቡ የነበሩ የፓትሪዮትና የታድ ሚሳኤሎችን ወደ መካከለኛው ምስራቅ ያዞረች ነው ተብሏል። ዋሽንግተን ዲሲ ከኢራን ጋር እየተባባሰ የመጣውን ግጭት በፈጠረው ከፍተኛ ስትራቴጂ ዩናይትድ ስቴትስ በመካከለኛው ምስራቅ ያለውን የአየር መከላከያ ለማጠናከር ሲባል በአውሮፓ ውስጥ ተሰማርቶ የነበሩ የፓትሪዮት የአየር መከላከያ ሚሳኤሎችን ወደ መካከለኛው ምስራቅ ማዘዋወር ጀምራለች። የአሜሪካ ባለስልጣናት እንደሚያረጋግጡትም እርምጃው አስፈላጊ የሆነው የኢራን ባለስቲክ ሚሳኤሎችና ድሮኖች ለመመከት ጥቅም ላይ የሚውሉትም እንደ PAC-3 እና ታድ ያሉ ዘመናዊ ሚሳኤሎች ክምችት በከፍተኛ ሁኔታ በመመናመኑም እንደሆነ ታውቋል። የመከላከያ ተንታኞችና ባለስልጣናትም እንደሚያስጠነቅቁት ከሆነ ይህ የሀብት አቅጣጫ ለውጥም በአውሮፓ የአየር መከላከያ ላይ ክፍተት ሊፈጥር ይችላል ተብሏል። በተጨማሪ ወደፊት ለዩክሬን የሚደረገው ወታደራዊ እርዳታ በተለይም ደግሞ የሩሲያን ጥቃት ለመመከት እጅግ ወሳኝ የሆነው የአየር መከላከያ ሚሳኤሎችም እንዲዘገዩ ወይም ደግሞ እንዲንቀሳቀሱ ሊደረግም ይችላል። በአሁኑ ወቅት የእነዚህ ዘመናዊ ጦር መሳሪያዎች ምርት መጠን በተለያዩ የዓለማችን ክፍሎች ካለው ከፍተኛ ፍላጎት ጋር እኩል ሊራመዱ አልቻሉም። ይህ ሁኔታ አሜሪካ በመካከለኛው ምስራቅ የምታደርገውን ከፍተኛ ወታደራዊ እንቅስቃሴ ለዩክሬን የምታደርገውን ቀጣይነት ያለውን ድጋፍ ጎን ለጎን ለማስኬድ በምታደርገው ጥረት በጦር መሳሪያ ክምችቷ ላይ የደረሰ ያለውን ከፍተኛ ጫና ያሳያል ተብሏል። በቀጣይ በተረጋገጠ እንዲሁም መደመጥ ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚያ በቃን። ሰናይ ጊዜን ተመኘን።